እኔ ትላልቅ ኦፊስ ለመግባት በጣም ነው የምፈራው። በተለይ በቃ እነዚህ በቃ ስም ያላቸው ባንኮች እና የሆነ ቀን ግን እሱን በቃ ኧረ እንደዚህ ማድረግ ቻለው እንዴ ከዛ በቃ ፍርሃቱም ጠፋ። ከዛ አሁን በቃ እየገባው እንደም እያንኳኳ ነው የምገባው። እና እሱ እንዴት ሀፕን አደረገ መሰላችሁ? የሆነ ቀን በጣም ትልቅ ሚቲንግ ነበረኝ ኦንላይን ከትልቅ ባንክ አንድ ሰውዬ ነበረኝ እና እሱን መጀመሪያ ሚቲንግ ስላደረኩት ኦንላይን ላይ ሊንክድ ላይ የተጻጻፍን ከሰውየው ጋር ችግር የልነበረውም በቃ ለመሄድ እና ጠዋት ተነስቼ አንድ ተኩል ላይ ምናምን ደረስኩኝ እዛ ኦፊስ። ልክ ቢልዲንግ ጋር ልክ ልገባ ስል ዘበኛው ወዴት ነው ምናምን አለኝ። አይ የሆነ ሚቲንግ ነበረኝ ምናምን። የምን ሚቲንግ? አይ ከዚህ ሰውዬ ጋር ምናምን። እንዲ አልገባም እኮ ና እንጂ ቁጭ በል ምናምን አለኝ። ጠብቆ ምናምን አለኝ። እሺ ብለኝ አጠገቡ ተቀመጥኩኝ ማለት ነው ከዘበኛው እና ከጋርዶቹ ጋር ማለት ከዛ ቁጭ ብለን በቃ ከነሱ ሲፈትሹ ምናምን ቼክ አደርጋለሁ። እኔ እንደውም ይሄ ሰውዬ እያዩዋቸው ዲስ ጋይ ማይስ ቢ ሰስፒሸስ እያልኩኝ ነበረ። ከዛን ሁለት ተኩል ምናምን ሲመጣ ሰውዬው አለፈና እኔ አላየሁትም ነበረ። አይ በቃ መጥቷል ትንሽ ቆይተህ ትገባለህ አለኝ። እሺ ከዛን በቃ ወጣሁኝ ምናምን ስገባ ሰላም ነው እንዴት ናችሁ ምናምን አለ። ስለምን ተዋወቅ በኦንላይን ችግር አልነበረውም። ከዛን ምን አደረግን መጀመሪያ ላይ አውርተን ምናምን ኦኬ በቃ ሌላ ሰው አለ ጥራው ምናምን አለኝና አይልም ይምጣለኝና ቁጭ አለ። ሰውዬው ግን አላመነበትም ነበረ። በቃ እሺ ምናምን አለኝና ኢሜል እንለዋወጥና አለኝ which is very nice። ከዛን ኢሜል ከተለዋወጥን በኋላ በቃ ኤክስቼንጅ እንዳደረግናሉ ዝም አለኝ which is obviously normal። ወረድኩኝ። ከዛም በቃ ወደ ኦፊስ ልሄድ ምናምን ብዬ ልክ ስወጣ ትልቅ ባንክ አየሁ። በጣም ታውቁታላችሁ ስሙን አልናገርብኝ። አየሁትና ኦኬ በቃ ልግባ እንዴ ልግባ ቆምኩኝ እዛ በሩ ጋር አካባቢ ማለት ነው ራቅ ብዬ 4 ደቂቃ ምናምን ፈጀብኝ። ልግባ ኧረ በጣም ፈራው። እንዴት ነው ምን ይሉኛል ዘበኛው ቢያባረኝስ ምናምን እንዴ ምናምን እያልኩኝ እኔ ምሳሌ እኔ ሌባ ራሱ መስላለሁ ቆሜ ማለት ነው። ሰስፒሸስ ነገር ምሰራ ነው መስለኝ። አይ በቃ ኧረ ራሱ ጉዳይ ምናምን ይቀጥብ እየገባው ማለት ነው። ስገባ ወዴት ነህ አለኝ ዘበኛው። ማርኬቲንግ ማናጀር ፈልጌ ነው። ስንተኛ ፎቅ ነው አልኩት። 17ኛ ፎቅ ነው ምናምን አለኝ። እሺ ወጣውና ኧረ ይቻላል እንዴ ምናምን ኦኬ። ከዛም ፎቁ ላይ ደረስኩኝ 27 አይ ቲንክ ፎቁ ላይ ደረስኩኝና ከሊፍት ወረድኩኝና ከዛም በኋላ ልክ ኑር ሰው አገኘው። የማርኬቲንግን ስሙ ማን ልበል ማለት አይ እዛ ጋር አለች ገባና እንደዚህ ስም ጥራ ማለት እሺ ሄድኩኝና ቀጥ ብዬ ሰላም ነው እንዴት ነሽ ምናምን አለው። ማርኬቲንግ እንደዚህ አንቺ ነሽ አይደል? ኦኬ እና እንደዚህ ይባላል ፊሊጶስ ይባላል አይ ከነክ እንደዚህ ያለኝ ምናምን ብያት አሳይቷት እና she was very impressed። በቃ በጣም አሪፍ ነው ምናምን we'll show them to our bosses ምናምን አለች which is very nice perfect። ከዛም በኋላ በቃ ልክ ስወርድ you have no idea እንዴት ደስ እንዳለ እንዴ እንደዚህ ገብቼ ማለት እችላለሁ እንዴ ምናምን በጣም ወረድኩኝ ማለት ነው። ስወርድ አጠገቡ ሌላ ባንክ አለ ትልቅ። ልግባ እንደዚህ ምናምን አልኩኝ። አይ በዚህ ኮንፊደንስማ ሌላ ቀን አልመጣም ከወጣሁ ሌላ ቀን እንደማልመለስ አውቃለሁ። ፍርሃቴን በዛው ይዤ ነው የምሄደው። አይ በቃ ባለኝ ሙድ ባለኝ ሞራሌ ልግባ አልኩኝና ገባሁ። ልክ ስገባ አጋባቢ አይ ቲንክ የሆነ ቀጥ ሚቲንግ ያለኝ ነው የሚመስለው። ሰውየው ወዴት ነህ አለኝ። ማርኬቲንግ ማናጀር ስንተኛ ፎቅ ነው? እንደዚህ ፎቅ። እሺ ወጣሁኝና ከዛም በኋላ ልክ ከሊፍት እንደወረድኩኝ ማለት ነው ስወጣ ሰዎች አዩና ማርኬቲንግ ማናጀር ፈልጌ ነበረ ምናምን ፊት ለፊት ሪሴፕሽን አይቻት ነበር። ማርኬቲንግ ማናጀር ፈልጌ ነበር ስላት ሚቲንግ አለ አለችኝ። አይ የለኝም። እሺ በቃ ጠብቀው አለችኝ እና ቁጭ ብዬ በቃ እዛ ያሉ ሰው በቃ ሚቲንግ ያለኝ ነው የሚመስለው እውነት ለመናገር ዝም ብዬ እኮ ነው የገባሁት። ከዛ አሁን ጨርሷል ና ምናምን አለችኝ። እሺ ስገባ ሰላም ነው እንዴት ነህ ምናምን በቃ ሞቅ አድርጌ ሰላም ያልኩት ምን ታውቅ ነው የሚመስለው። ሰላም ነው እንዴት አለን ሰላም ነው ምናምን ከዛን አወሩት ምናምን ከዛን he was like እሺ በቃ ወድጄዋለሁ ስራው ምናምን አሪፍ ነው። ከዛን በቃ ስልክ ልስጥህና እንደዚህ እናደርጋለን አለ። አይ ያንተ ስልክ ስጠኝና እንደዚህ አይ እኔ አልሰጥህም። ለምን ያው ትጨቀጭቀኛለህ አስታውቃለህ ከራለኝና በቃ ችግር የለውም ሂድና ሌላም አለ ምናምን ሰው አናግራለኝ። እሺ አልኩኝና አናግራቸው ምናምን በቃ ጨራርሼ ምናምን ልክ እንደወረድኩኝ ኮንፊደንስ ያለው ደስ ሲል ማርያምን በቃ እንዴ ይቻላል እንዴ አልኩኝ። ለጓደኞቼ ደወልኩላቸው እንዴ እንደዚህ ገብቼ እኮ ምን አታምኑኝም ምናምን አልኳቸው። ቢካዝ እኔ አላሻችሁም ሁሌ ነበር በዛ ባልክ ማልፋችሁና በቃ አንድ ቀን እገባለሁ የሚለው ነገር ነበር ለስራ እንጂ እንደዚህ ብገባ አይመስለኝም ነበርና እንዴት ጠቀመ ብትሉኝ ኮንፊደንስ ብቻ ሳይሆን ከአመት በኋላ ተደወለልኝ ከአንደኛው ባንክ እና ሃይ ፊሊ እንዴት ነህ ምናምን ቢዝነስ ካርዱን እኮ እንፈልጋለን አሉኝና ለሲኢኦ ነው የምንፈልገው አሉኝ። በስማ በቃ አይገባችሁም ቢካዝ ያኔ ባልገባ ኖሮ ይሄ ድል አይመጣም ነበረ። ገባችሁ? ዝም ብዬ ነበር ያለፍኩት ግን በቃ ልሞክር በሚለው ነገር ነበርና ገብቼ ስልክ በቃ ውስጥ ገብቼ ምናምን ስላወራኋት ብቻ ነው ስልክ ስለተወራወጥን ብቻ እንደገና እነሱ አድርገውልኝ ከዛን በቃ ከነሱ ጋር ትንሽ ባክ ኤንድ ፎርት ነበር ምናምን እንደምን ብዬ በቃ ሲኢኦ ዋናው ሰርቼላቸው በስማ በቃ ደስ አለኝ። ቢካዝ ትዝ ያለኝ ምንድን ነው ያኔ ብፈራ ኖሮ አገባም ነበር እዚህ ቦታ የሚል ነበርና እናንተም የምትፈሩበት ቦታ ዝም ብለን ብንሞክር አይታወቅም ምን እንደሚያጋጥመን አይደለ አይታወቅም። እና አትፍሩ ሞክሩ ለማለት ፈልጌ ነው።
እና ያው እስከዚህ ደግሞ ካያችሁ ይህን ቪዲዮ በጣም አመሰግናችኋለሁ። በዚሁም ተጨማሪ ሌላም ስራ ከአይዲዛ ኢትዮጵያ የሚባል ጀምሬያለሁ እና which is really interesting ለእኔም በጣም ደስ ብሎኛል። እና አይዲዛ ኢትዮጵያ የሚል ኮሜንት ያደርግላችኋለሁ፣ ታች ኮሜንት ላይ ማስቀምጥላችኋለሁ። ፕሊዝ ፎሎ አድርጉትና ቀጣይ ኮንቴንት የሚሆነው ለእናንተ አሁን ካያችሁ ልንገራችሁ ምን መሰላችሁ፣ ፍሮም ኤኒ ራንደም ፎሎወሮች እና ኤኒ ኮሜንት የሚያደርግ ሰው ፎሎ ያደረገና ኮሜንት የሚያደርግ ሰው አዲስ አበባ ውስጥ የሚፈልገው ቦታ እንወስዳቸዋለን፣ እናዝናናቸዋለን እና በጣም አሪፍ ነው። ሰሞኑን የምንሰራው ቪዲዮችም አሉ፣ ተከታተሉት። ሪሊ እዛ ላይ ነው ፖስት የምናደርገው። ስለዚህ አመሰግናቸዋለሁ። ቴንክ ዩ ቬሪ ማች። እውነት አመሰግናቸዋለሁ። እንዳፈሩ ይመቻችሁ።